ፊልሙ ሲጀምር የሞት መልአኮች ሲቆምሩና ሲጫወቱ እንመለከታለን። ሪክ የተባለውን ጓደኛቸውን አብሯቸው ይጫወት ዘንድ ተቀላቀለን ቢሉትም ይለፍኝ አላቸው። ቀጥሎ ላይት ያጋሚ የተባለ እጅግ ጂኔስ የሆነ ተማሪ አስተማሪ የሚያስተምረውን እንኳን ሳያዳምጥ የተጠየቀውን ጥያቄ በቀላሉ ሲመልስ እንመለከታለን። የራዲዮና የቴሌቪዥን ጣቢያዎች በግድያና በተለያዩ ወንጀል ዘገባዎች ተጥለቅልቀዋል። ሁሌም ተመሳሳይ ወንጀል፣ ሁሌም ጭቆና፣ ሁሌም በደል፣ ሁሌም ጥፋት ላይት ያጋሚ ቋቅ ብሎታል። የሞት መልአኩ ሪዩክም ልክ እንደዛው። ላይት እንደተለመደው ክላስ ውስጥ ተቀምጦ አስተማሪም መከታተሉን ትቶ በመስኮት ውጩን እያየ ሳለ አንድ መጽሐፍ ከሰማይ ሲወድቅ ይመለከታል። ልክ ክላሱን ጨርሶ ሲወጣ ትዝ ብሎት መጽሐፉን ከወደቀበት ሄዶ አነሳው። ጥቁር ሽፋን ያለው መጽሐፍ ላይ በነጭ ቀለም የሞት ማስታወሻ ተብሎ ተጽፎበታል። ላይት በግርምት መጽሐፉን ሲገልጠው እዚህ የሞት ማስታወሻ ላይ ስሙ የተጻፈ ሰው ይሞታል የሚል ጽሑፍ ተጽፎበት አነበበ። ምንም የማይመስል ነገር ይልና መጽሐፉን ጥሎት መንገዱን ቀጠለ። አላስችልህ አለው። ተመልሶ አንስቶት ወደ ቤቱ ወሰደው። ቤቱ ወስዶ የማስታወሻውን አጠቃቀም ሕጎች አነበባቸው። የአንድ ሰው ስም እዚህ የሞት ማስታወሻ ላይ በሚጻፍበት ወቅት ጸሐፊው የሚጽፈውን ሰውዬ ፊት በአእምሮ እያስታወሰ መሆን አለበት። ምክንያቱም ተመሳሳይ ስም ያላቸው ሌሎች ሰዎች ምንም እንዳይሆኑ ዘንድ። ስሙ በተጻፈ በ40 ሰከንዶች ውስጥ የሞት ምክንያቱ ከተጻፈ ተፈጻሚ ይሆናል። የሞት ምክንያቱ ካልተጻፈ ደግሞ ሰውየው በቀላሉ በልብ ድካም ይሞታል። የሞት ምክንያቱ ከተጻፈ በቀጣዮቹ 6 ደቂቃ ከ40 ሰከንዶች ውስጥ የአሟሟቱ ዝርዝር ሁኔታ መጻፍ ይኖርበታል። ላይት በሕጎቹ ተገርሞ ማንም ይጻፋቸው ማን የሚገርም ቀልደኛ ነው በማለት መጽሐፉን ትቶት አልጋው ላይ በጀርባው ተንጋለለ። አሁንም አላስቻለውም። ከአልጋው በመነሳት የፈጠነ ስክሪፕቶን ወጥ አድርጎ ሊጽፋልና አንድ ነገር ውስጡን ረበሸው። አያደርገውና ይህ ነገር እውነት ቢሆንና ስሙን የጻፍኩት ሰው ቢሞት ገዳይ ልሆን ነው ብሎ አሰበ። ከራሱ ጋር ብዙ ከተማገተ በኋላ ቲቪውን ከፍቶ የወንጀል ዘገባዎችን መከታተል ጀመረ። አንድ የተለመደ ወንጀለኛ የሕፃናት ማደጎ ውስጥ ሕፃናትንና አስተማሪዎችን እንደታጋች ይዞ እንደሚገኝ ጋዜጠኞቹ በቦታው ላይ ተገኝተው በቀጥታ ስርጭት እየዘገቡ ይገኛሉ። ፖሊሶች የተጠርጣሪውን ማንነት እንዳወቁትና ኩሮ ኦቶሃራዳ የተባለ የ42 ዓመት ቅሌታም ሽማግሌ መሆኑን ሪፖርተሩ ተናገረ። ፎቶውም በቲቪው መስኮት ላይ ወለል ብሎ ታየ። በዚህን ጊዜ የሞት ማስታወሻውን ለመሞከር የጓጓው ላይት ሰከንድ ሳያባክን የወንጀለኛውን ስም ከማስታወሻው ላይ ቸከቸከለት። ላይት ስሙን ብቻ ጽፎ የሞት ምክንያቱን ሳይጽፍ ለ40 ሰከንዶች ቲቪው ላይ አፍጥጦ ሲከታተል ቆየ። ምንም የለም። ድሮስ ምን አስቤ ነበር እንደማይሰራ ግልጽ እኮ ነው እያለ ቲቪውን ሊያጠፋው ሲል ሪፖርተሯ ቆይ አዲስ ነገር እየተመለከተን እንገኛለን አለች። ታጋቾቹ ከህንፃው እየወጡ ነው። የተጎዳ ታጋች አይታይም። ልዩ ኃይሎች ወደ ህንፃው እየገቡ ይገኛሉ። አዲስ መረጃ ደርሶናል። አጋቹ ህንፃ ውስጥ ሞቶ ተገኝቷል። ከዛ ሪፖርተሮቹ የሪፖርተር ነገራቸውን ወሬያቸውን ቀጠሉ። ላይት ከቆመበት ደርቆ ሊሆን አይችልም፣ አጋጣሚ ነው፣ እውነት አይደለም በማለት እያሰበ ሳለ እናቱ ትጠራውና ክላስ እየረፈደበት መሆኑን ትነግረዋለች። በፍጥነት ቦርሳውን እያዘገጃጀ አንዴማ ደግሜ ማረጋገጥ ይኖርብኛል ሲል ወሰነ። ክላስ ውስጥ ተቀምጦ ቀጣዩ ሰለባ ማን መሆን እንዳለበት ማሰላሰል ጀመረ። ነገር ግን ምንም ያህል የሚጠላቸው ተማሪዎች ክላስ ውስጥ ቢኖሩም ጥርጣሬን ለማራቅ የቅርብ ሰዎችን መግደል እንደሌለበት ለራሱ ተናገረ። ከዛም ክላሱ ተጠናቆ ወደ ቤቱ ሲመለስ የተወሰኑ የሰፈር ዱርዬዎች አንዲትን ሴት ጾታዊ ጥቃት እየፈጸሙባት ተመለከተ። ላይት አጠገቡ ከነበረው ሱፐርማርኬት ዘው ብሎ ይገባና የሞት ማስታወሻውን ከቦርሳው ውስጥ አውጥቶ የዱርዬዎቹን አለቃ ስም ከማስታወሻው ላይ እስከነ የሞት ምክንያቱ ጻፈለት። ቀጥሎ ሁኔታውን በጥሞና በመስኮት ይከታተል ጀመር። የዱርዬዎቹን አለቃ ከየት መጣ ሳይባል ተሳቢ የጭነት መኪና እፍስ አደረገው። አስፋልቱ ላይ ተንጋሎ ደሙ ከመላው ሰውነቱ ይንቆረቆር ጀመር። ላይት የሞት ማስታወሻውን ተአምር በአይኑ ተመለከተ። የድንጋጤና የጉጉት መንፈስ ፊቱ ላይ በከፍተኛ እየታየ በቃ እውነት ነው አረጋገጥኩኝ ብሎ ለራሱ ተናገረ፣ አመነ። ከ5 ቀናት በኋላ የሞት መልአኩ ሪዩክ የሞት ማስታወሻው ወደ ሰዎች ዓለም እንደወደቀበት ለጓደኞቹ ነገራቸው። ባለፈው አታለ ሁለተኛ ተቀበልክ፣ አሁንም ጣልከው እያሉ ይሳለቁበት ጀመር። ሪዩክ ግን የሚሉት ነገር ምንም ግድ ሳይሰጠው ማስታወሻውን ፍለጋ ወደ ምድር ሊሄድ ነው ብሏቸው በረረ። በቀጣዩ ትዕይንት ላይት እንደተለመደው ከትምህርት ቤት ተመልሶ ወደ ቤት ሲገባ እንመለከታለን። ቀጥ ብሎ ወደ ክፍሉ ሲያመራ እናቱ ትመለከተውና ምን ትፈልጋለህ? ምን ላምጣልህ ስትል ጠየቀችው። ምንም አልፈልግም ብሎ ከመለሰላት በኋላ
ክፍሉ ገብቶ በሩን ጥርቅም አድርጎ ይዘጋና የምፈልገውን ነገር እንዳለ አግኝቻለሁ ብሎ የሰይጣንኛ ፈገግ ይላል። ከዛም ከወንበሩ ላይ ተቀምጦ የሞት ማስታወሻውን ሲገልጠው ባለፉት 5 ቀናት ውስጥ በጣም በርካታ ሰዎችን ስም እንደጻፈ እንመለከታለን። በነገሩም ደስተኛ ይመስላል። ምክንያቱም የጻፋቸውን ስሞች ገልጦ እየተመለከተ የሰይጣንኛ ሲስቅ ይታያል። የሞት መልአኩ ሪዩክ ለካ የላይት ክላስ ውስጥ ነበር። ከጥላ ውስጥ ሆኖ የላይትን ሁኔታ ሲመለከት ቆይቷል። ስታይ ደስ ያለህ ትመስላለህ አለው። ላይት በድንጋጤ ሲዞር ሪዩክን ከጥላ ውስጥ አየው። ይበልጥ ደንግጦ ከወንበሩ ላይ ወደቀ። ሪዩክ ከተቀመጠበት ተነስቶ አትደንግጥ፣ እኔ የሞት መልአክ ወይም ሺኒጋሚ ነኝ። ስሜ ሪዩክ ይባላል። የያዝከው የሞት ማስታወሻ ደግሞ ባለቤትነቱ የኔ ነበር አለው። ላይት ከወደቀበት በቀስታ እየተነሳ ብዙም አልተገረምኩም፣ እንደውም ስጠብቅህ ነበር አለ። ሪዩክ በላይት ምላሽ እየተገረመ ከዚህ በፊት የተወሰነ የሞት ማስታወሻዎች ወደ ምድር ወድቀው እንደነበር ነገረው። ነገር ግን እንዳንተ በ5 ቀናት ውስጥ ብቻ ይህንን ሁሉ ስም ጽፎ የሚያውቅ አንድም ሰው አላየሁም አለው። ላይት ሪዩክ የሚቀባጠረውን ትቶ ታዲያ አሁን እንዴት ነው ነገሩ ሲል ሪዩክን ጠየቀው። ገድለከኝ የሞት ማስታወሻውን ልታስመልስ ነው የመጣኸው አለ። ሪዩክ አንተን ለመግደል አልመጣሁም፣ እንደውም አሁን የማስታወሻው ባለቤት አንተ ሆነሃል ሲል መለሰለት። የሞት ማስታወሻውን ካልፈለግከው ለሌላም ሰው መስጠት ትችላለህ፣ ነገር ግን እንደዛ የምታደርግ ከሆነ ስለ ማስታወሻው ያለህን ዕውቀትና ትውስታ ከአእምሮ ውስጥ የማጠፋልህ ይሆናል በማለት ተጨማሪ መልስ ሰጠው። ላይት ደስታና ጉጉት ፊቱ ላይ እየተንጸባረቀ ታዲያ ማስታወሻውን ያለምንም ችግር ያለምንም መዘዝ እስከ መጨረሻው መጠቀም ይችላለሁ ማለት ነው ሲል ሌላ ጥያቄ ጠየቀ። ሪዩክን ፈገግ ብሎ ከዚህ በፊት የሞት ማስታወሻን የተጠቀሙ ሰዎች አይነት ስቃይና ጣፍንታ ይደርሳል በሚለው ብቻ ላሁን እንለፈው እና ግን ያንተ መሞቻ ጊዜ ሲደርስ ስምህን የሞት ማስታወሻ ላይ የምጽፈው ይሆናል ብሎት ወገቡ ላይ የተንጠለጠለውን ትልቅ የሞት ማስታወሻ አሳየው። ነገር ግን ተጠንቀቅ፣ የሞት ማስታወሻውን የተጠቀመ ማንኛውም ሰው ወደ ገሃነምም ሆነ ወደ ገነት አይገባም። ስለዚህ ከሞትክ በኋላ ያለው ነገር ሳያሳስብህ አይቀርም ብሎት በመሳለቅ መንፈስ ከት ብሎ ሳቀ። በወሬያቸው መሃል በሩ ተንኳኳ። የላይት እናት ነበረች። ላይት ደነገጠ። ሪዩክ ግን ችግር የለውም ክፈትላት አለው። ላይትም ሪዩክ እንዳለው ዝም ብሎ ሄዶ በሩን ከፈተ። እናቴ የተወሰኑ አፕሎችን አምጥታለት ነበር። የተወሰኑ አፕሎችን አምጥቼልሃለሁ፣ ደግሞ ክላስ ለምንድን ነው እንደዚህ የጨለመው ስትል ላይት ግራ ተጋባ። ምክንያቱም ሪዩክ ከፊት ለፊቷ ተገተሮ ነበር። ልታየው አትችልም እንዴ ብሎ ላይት አሰበ። እናቱ ከሄደች በኋላ ሪዩክ ለላይት ሁኔታውን አስረዳው። መጽሐፉ የኔ ስለነበርና አሁን አንተ እየተጠቀምክበት ስለሆነ አንተ ብቻ ነህ የምታየኝ፣ ድምፄንም የምትሰማው። ባጭሩ የሰው ልጁን ላይትን አንተን እና እኔን ሺኒጋሚውን ሪዩክን የሚያስተሳስረን ይህ የሞት ማስታወሻ ነው ብሎ አስረዳው። ሪዩክ የላይት እናት ያመጣችውን አፕል ሲቀምሰው በጣም ወደደው። ተጨማሪ ሌላ እያነሳ መብላት ጀመረ። ላይት ለምን ግን እኔ ለምን ተመረጥኩኝ በማለት ሪዩክን ጠየቀው። ሪዩክ በአፕሎቹ ተመስጦ ባልሰማ ዝም ብሎት አፕሎቹን ማግበስበሱን ቀጠለ። ላይት ተናዶ ከጮኸበት በኋላ ሪዩክ ወደ ላይት ዞረና አፕሎቹ ይጣፍጣሉ፣ እውነትም አልመረጥኩም አለው። ጂኒየስ ስለሆንክ የተመረጥክ መስሎ ከሆነ ተሳስተሃል። ማስታወሻው እንዳጋጣሚ ወደ መሬት ወደቀ። በአጋጣሚ ያገኘሁም አንተ ነበርክ። ከዛ ያለፈ ነገር ምንም የለውም። ህጎቹንም በእንግሊዝኛ የጻፍኳቸው ምክንያቱ የዓለም ቋንቋ ስለሆነ ብቻ ነው ብሎ ሲመልስለት ላይት ምላሹ አልተዋጠለትም። ሆን ብለህ ህጎችን ከጻፍክ በድንገት አይደለም የወደቀብህ ማለት ነው። ቆይ ለምን ጣልክ? እውነቱን ንገረኝ ሲል በጥያቄ አፋጠጠው። ሪዩክ ግን ቀለል አድርጎ ደብሮኝ ነበር፣ አዎ ስለ ደበረኝ ትንሽ መዝናናት ነው የፈለግኩት ብሎ መለሰለት።